ማርያም እሷም እየመታች እሱ እየመታ በጣም ያማል በእናትህ በጣም ትላለችና ልክ በመቁጠሪያ ሲመታት ፈሷን ላጥ ታደርጋለች። ይስቃሉ እና ምን አልኳቸው የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል። ዛር እንደዛ ያደርግ ከልጅነት ጀምሮ አብሮ ያደገው የቡዳ መንፈስ እንደዛ ያደርግ በጣም ስልታዊ ስለሆነ እሱ ቻይ ነው በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዶ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተ እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም ይሁን ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ነው ፊልም ትላላችሁ። ከቫንዳም እንደዚህ ደናርጉ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን የሥላሴ ስም በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም እንትን ነው ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። አሁን እዚህ ጋር ልታስተውሉት የምፈልገው ነገር ምንድነው? ባልየው ምንድነው የፈለገው? ምንድነው ያልፈለገው? ሚስቱ እንድታቅበት አልፈለገም። ምን መንፈስ እንደተያዘለትና እሷን እንደደረሰባት እንዲታወቅበት አልፈለገም። ደግሞ የፈለገው ነገር ደግሞ አለ። እሱም ሚስቱ ላይ ያለው መንፈስ እንዲነሳ እንዲቀሰቀስ ፈልጓል። የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድነው? ያንን ትምህርቱን በደንብ ማዳመጥ ቡዳ ምንድነው የሚለው ቼክ አድርጎ በትምህርታችን ውስጥ ማየት ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን ይጎዳብኝ? ምን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አው በእርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ ሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣው አጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል። ምንም እንዳይኖራችሁ አድርጎ ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አሉ ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው ነው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯ ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም ራሷን በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስቡ ቢከፋም ቢለማ ምን ሳይሻል አይቀር የሚባል ነገር አለ። ምንድነው? ለክፉም ለደጉ ምን ሳይሻል አይቀር ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ ቁጥሩ ነው። ስም ከመቃብር በላይ ስለሆነ ማለት ነው። ተዝረክኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳን ሞተ የሚባል መሆን የለበትም። ኧረ ይሄን አርጎ እኮ አረፈ እንደው ትልቅ ነገር ሰርቶ አለፈ ይባላል።
የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለኛ መጠለያ ሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉት ትውልድ ዛፍ እንዲያገኙ ማድረግ አለብን እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት የኔ ጠላት ማን ነው? ሰላቢ መንፈስ፣ ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄ ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት የሚሰጠው ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛው ወይ ሲያምር ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበላዋል። ከዛ በኋላ የተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከነሱ ቤት እናንተም እህል እንድትበደሩና ያለው የማለት ነገር ነው። የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥር ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነው ከየት ነው የመጣው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ከንስሐ አባታችን ጋር ማድረግ የሌሉብን 3 ነገሮች። እነዚህ 3 ነገሮችን በፍጹም ከአበ ነፍሳችሁ ወይም ከንስሐ አባታችሁ ጋር ስትቀርቡ እንዳታደርጓቸው። ቪዲዮ ለሌሎች እህቶችና ወንድሞች ጠቃሚ ሊሆን ስለሚችል ሼር፣ ኮፒ ሊንክ እንዲሁም ኮመንት ላይ አበ ነፍስ እያላችሁ ጻፉልኝ። አበ ነፍስ ወይም የንስሐ አባት ወይም የነፍስ አባት ከስሙ እንደምንረዳው የኛ ነፍሳችንን የሚያስተካክልልን ከእውነተኛው አባታችን ከአምላካችን ከእግዚአብሔር ጋር የሚያገናኝ ድልድይ ስለሆነ በጥንቃቄ መያዝ አለብን። ከንስሐ አባታችን ወይም ከአበ ነፍሳችን ጋር በምንገናኝበት ጊዜ እነዚህን 3 ነገሮች ማድረግ የለብን። አንደኛው አሉባልታ ወሬ፣ የጦርነት የሐሜት ወሬ በፍጹም ከንስሐ አባታችሁ ጋር ቁጭ ብላችሁ እንዳታወሩ። በፍጹም ከአበ ነፍሳችሁ ጋር ማድረግ የሌለባችሁ ሁለተኛውና ዋናው ነገር ቀልድ መቀለድ። ከአበ ነፍሳችሁ ጋር ቀልድ እንዳትቀልዱ። 2 ነገር ያሳጣችኋል። አንደኛው አበ ነፍሳችሁ በቀልድ የማይሆን ነገር ይናገርና እናንተን ነገር በቁም ነገር ለመምከር ለማስተማር ያፍራል፣ ይፈራል። ሁለተኛው እናንተም ከእርሱ ጋር ብዙ ነገር በመቀለዳችሁ ምክንያት የሰራችሁትን ክፉ በደል የማይሆን ኃጢአት ብትሰሩ በድሉ ያንን ቀርባችሁ ለመናገርና ለመናዘዝ ትፈራላችሁ፣ ታፍራላችሁ። ስለዚህ በፍጹም ከአበ ነፍሳችሁ ጋር የቀልድ ወሬ እንዳታወሩ። 3ኛው የምታገኙትን የገቢ መጠን ወይም ደግሞ ያላችሁን የንብረት ብዛት ለአበ ነፍሳችሁ መናገር የለባችሁ። ታወሩት ወይም በምትነግሩት የገንዘብ መጠን እርሱ ሊመኝ ይችላል። ከዛም እንድትሰጡት ሊፈልግ ይችል ይሆናል። በዚህ ምትክ ካላችሁ ንብረት ከምታገኙት ገቢያችሁ እንዴት አስራት በኩራታችሁን እንዴት ለቤተ ክርስቲያን መስጠት እንደምትችሉ፣ ለተቸገሩ ሰዎች እንዴት መርዳት እንደምትችሉ ምክር እንዲሰጣችሁ ብትጠይቁትን። ለአበ ነፍሳችን መናገር የሌለብን እነዚህ 3 ነገሮች ከሆኑ ማድረግ ያሉብን ደግሞ 2 ዋና ዋና ነገሮችን ልንገራችሁ። የመጀመሪያው ከአበ ነፍሳችሁ ወይም ከንስሐ አባታችሁ ጋር ስትገናኙ የመጀመሪያው ማድረግ ያለባችሁ ነገር ነፍስን የሚያለመልመውን ቃለ እግዚአብሔርን እንዲመክሯችሁ፣ እንዲያስተምሯችሁ፣ እንዲነግሯችሁ ያላችሁን መንፈሳዊ ጥያቄ መጠየቅና ከነርሱ ምክር መቀበል ይጠበቃል። ሁለተኛውና ዋናው ነገር ግን ለአበ ነፍሳችሁ ማድረግ ያለባችሁ ነገር የምትሰሩትን ኃጢአትና በደል ሳትደብቁና ሳትሸሽጉ በግልጽ መናገር ነው። ሰራነውን ክፉ ነገር ተናግረን
ቀኖና ተቀብለን ስርዓቱን ፈጽመን ወደ ቅዱስ ቁርባን መቅረብ። እነዚህ ሁለት ነገሮች ብታደርጉ ትጠቀማላችሁ። እስኪ እናንተም ከአበ ነፍሳችሁ ጋር ስትገናኙ በተደጋጋሚ የምታደርጓቸው ቁም ነገር አዘል ነገሮች ካሉ ኮመንት ላይ ጻፉልኝ።